ሰላም እንደምን አላችሁ ውድ የእግዚአብሔር ቤተሰቦች። ነው ዛሬ ለእናንተ ይጠቅማችኋል ያልኩትን ትምህርት ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮ ለብዙ ሰው ይዳረስ ዘንድ ቻናሉን ላይክ፣ ሼር ያደረጋችሁ ለብዙ ሰው አዳርሱ። ዛሬ የምንማማረው ግዕዝ ማለት ምን ማለት ነው የሚለውን በሰፊው እናያለን። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ግዕዝ ማለት ምን ማለት ነው? ግዕዝ ማለት አንደኛ መጀመሪያ ወይንም ቀዳማዊ፣ ነፃነት፣ ባህሪ፣ ግብር፣ የነገድ ስም፣ የሀገር ስም፣ የቋንቋ ስም፣ የፊደል ስም መሆኑ በቅዱሳት መጻሕፍት ላይ ተጽፎ እናገኘዋለን። አንድም ግዕዝ ማለት ከሁሉ በፊት ቀዳማይ ማለት ነው። እንዲሁም አንድም ግዕዝ ማለት ስመ ተጸውዖ የመጠሪያ ስም፣ የቋንቋ ወገን ልዩ ክፍል ማለት ነው። ግዕዝ የሚለው ቃል በውስጡ በሚይዛቸው ድምጾች መቀየር ምክንያት የተለያየ ትርጉም ይኖረዋል። ይህም ማለት ግዕዝ የሚለው ቃል በመካከል ያለው ፊደል በዓይኑ አ ሲጻፍ ነፃነት ማግኘትን፣ ከአንድ ቦታ ወደ አንድ ቦታ መጓዝን፣ የጊዜ መለዋወጥን ሁሉ ያመለክታል። ግዕዝ የሚከተሉት ነገሮች ይሆናል። አንደኛውና የመጀመሪያው የፊደል ስም ሲሆን፣ የፊደል ስም ሲሆን ስንል ግዕዝ የሚለው ቃል በመጀመሪያ ፈርጅና ግድ የሌለው ከዘመነ አብርሃ ወአጽብዓ ዘመን በፊት የነበረው የመጀመሪያው ፊደል ማለት ነው። ለምሳሌ ብንል ሀ ግዕዝ ማለት ነው። ሁ ካዕብ፣ ሂ ሳልስ ወዘተ እያለ ይቀጥላል። ያ ማለት ሀ ማለት አንደኛ፣ ሁ ማለት ሁለተኛ፣ ሂ ማለት ሶስተኛ እያለ እስከ መጨረሻው ድረስ ይሄዳል። ሁለተኛ ደግሞ የንባብ ስም ሲሆን ግዕዝ የሚለው ቃል የንባብ ስም ሲሆን የመጀመሪያ ንባብ ማለት ነው። ውርድ ንባብና ቁም ንባብ ከሚባሉት ውስጥ የመጀመሪያው ማለት ነው። በአብነት ትምህርት ቤቶች በመጀመሪያ የሚነበበው የትኛው ነው? ግዕዝ ንባብ ነው። ከዚያ ቀጥሎ ደግሞ ውርድ ንባብ፣ ከዚያም ቀጥሎ ደግሞ ቁም ንባብ ይከተላል። ሶስተኛው ደግሞ የዜማ ስም ሲሆን የቅዱስ ያሬድ የዜማ ስልቶች 3 ሲሆኑ እነርሱም አንደኛው ግዕዝ፣ ሁለተኛው ዕዝል፣ የመጨረሻው ደግሞ አራራይ ናቸው። ስለዚህ ግዕዝ ማለት የዜማ ስልት ይሆናል ማለት ነው። አራተኛው ደግሞ የቋንቋ ስም ሲሆን የመጀመሪያ ቋንቋ አዳማዊ ቋንቋ፣ ሴማዊ ቋንቋ ማለት ነው። ከአዳም እስከ ኖህ፣ ከኖህ እስከ አዳም አንድ ቋንቋ እንደነበር የታወቀ ነው። በታሪክም የምንሰማው ነው። ኖህ ዓለምን ለልጆቹ ካካፈለ በኋላ ካም ቋንቋውን ይዞ ከከነዓን፣ ከሳባ፣ ከፍጥና ከሁላቸው ልጆች ጋር ከነጓዙ ወደ ርስቱ ማለትም አባይ ወንዝ ፈለገ ግዮን ከሚዞርባት የኩሽ ምድር እንደመጣ ነው። ይህንን በሰፊው ኦሪት ዘፍጥረት ምዕራፍ 2 ቁጥር 13 ላይ በሰፊው እናያለን። በቀጣይ ቪዲዮ በሰፊው ስለ ግዕዝ ምንነት፣ ስለ ግዕዝ ጠቀሜታ እንዲሁም
በሌሎች ርዕስ እስከምንገናኝ ሰላም።